መሆኑ ምክንያት የሚደርስበትን ፈተና እርሱን ታግሶ ያምልከኝ ይከተለኝ። አባቶቻችን ይሄን ያደረጉት ዛሬ በስሟ የተሰባሰብንባት እናታችን ቅድስት አርሴማ ፍኖተ ሐዋርያትን ፍኖተ ሰማዕታትን በመከተል ይሄን ያደረገችው እኮ አርሴማ እጅግ መልከ መልካም ሴት እንደሆነች ይነገርላታል። መልከ መልካም ሴት፣ ደምግባቷ የምታምር ሴት፣ በዚህ ዓለም ያሉ ሰዎች የሚፈልጓት አይነት ሴት። ግን አርሴማ መልኳን፣ ውበቷን፣ ደምግባቷን ስለ ክርስቶስ ናቀችው። በዚህ ዓለም ልክበርበት፣ የንጉሥ የባለስልጣን የባለጸጋ ሚስት ልሆንበት አላለች። ቤት ልስራበት፣ ትዳር ልመስረትበት አላለች። ከእህቶቿ ጋር ወደ ገዳም ነው የገባችው። ወደ ገዳም ገብታ ስትኖር ነበር። በዚያ ዘመን ያ ዘመን ዘመነ ሰማዕታት ይባላል። ዲዮቅልጥያኖስ አብያተ ክርስቲያናትን ያዘጋበት፣ አብያተ ጣዖታትን ያስከፈተበት፣ ሰይጣን የሰለጠነበት፣ ክርስቲያኖች የሚገፉበት፣ ክርስቲያን በመሆናቸው ብቻ የክርስቶስን ስም በመጥራታቸው ብቻ የተጠሉበት ልክ እንደዚህ ዘመን ማለት ነው። እንደዚህ ዘመን ሳይሰርቁ ኃጢአት ሳይሰሩ በደል ሳይፈጽሙ በክርስትናቸው የተጠሉበት ዘመን በዚያ ዘመን ነው። ዓለምን ናቀች አርሴማ፣ ዓለምን ተወችው አርሴማ። ምንት ይበቆ ለሰብ ለእመ ኩሎ ዓለመ ረባ ወነግሶ ሀጉለ። ሰው በዚህ ዓለም ከብሮ ነግሶ ተመችቶት ቢኖር ነፍሱን ካጣ ምን ዋጋ አለው የሚለውን መለኮታዊ ቃል በማስቀደም የሕይወቷ መመሪያ በማድረግ ዓለምን ንቃ ገዳም ገባች። ወገኖች እስቲ እኛም ዓለምን እንናቀው፣ ዓለምን እንተወው። እስቲ ዓለምን እንተወው፣ ዓለምን እንናቀው ስላችሁ ትዳራችንን እንድንፈታ ነው፣ ቤታችንን እንድንተው ፈልጎ ነው ልትሉ ትችላላችሁ። እረ በትዳር ሆኖ ዓለምን መናቅ ይቻላል። በትዳር እየኖርን በዚህ ዓለም ቤት ሰርተን እየኖርን ልጅ ወልደን እየኖርን ዓለምን መናቅ ማለት ስጋዊ አስተሳሰብን፣ ዓለማዊ ሕይወትን፣ ሆዴ ይሙላ ደረቴ ይቅላ ማለትን፣ ለስጋ ብቻ ማሰብን እርሱን መተው እኮ ነው። በዚህ ዓለም በትዳር እየኖሩ አስራት በኩራት እያወጡ ስጋውን ደሙን እየተቀበሉ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይነት ቅዱስ ምእመን ሆኖ መኖር እኮ ይቻላል። ገዳም መግባት ብቻ አይደለም። አብርሃም የሚባለው ገዳም ገብቶ አይደለም። ለሁሉም ለእያንዳንዱ እንደተሰጠው ነው። አንዱ በድንግልና እግዚአብሔርን ያከብራል፣ አንዱ በትዳር እግዚአብሔርን ያከብራል። ኤልያስ በድንግልና እግዚአብሔርን አከበረ፣ አብርሃም በትዳር እግዚአብሔርን አከበረ። ስለዚህ አብርሃምን እንምሰለው፣ ይስሐቅን እንምሰል፣ ያዕቆብን እንምሰል እያልኋችሁ ነው። ዘካርያስን ጸጋ ዘአብን እንምሰል እያልኋችሁ ነው። እኒህ ቅዱሳን በትዳር የኖሩ በዓለም የኖሩ ናቸው። በዓለም እየኖሩ ግን ዓለማዊነትን ያስወገዱ፣ በዓለም እየኖሩ ግን በሰማይ የሚከብሩበትን መንፈሳዊ ስራ የሰሩ። አርሴማ እንዲህ ነው የሆነችው። በዚያን ዘመን ነው ዲዮቅልጥያኖስ የዚያን ዘመን ነገስታት ለስልጣናቸው ማሳያ መልከ መልካም ሴቶችን እየመለመሉ ከየሀገሩ እንዲሁም ማግባት ከነሱ ጋራ መውደቅ ለእነርሱ ዝናቸው ስለነበረ ዲዮቅልጥያኖስ መልከ መልካም ሴት ፈልጋችሁ አምጡልኝ አለ። ወታደሮቹ በየቦታው ተሰማሩ፣ ወደ ገዳማት ሳይቀር ገቡ። ያን ጊዜ ነው አንድ ገዳም ላይ 74 ወይም 72 ሆነው በሚኖሩበት ሴቶቹ 24 ደናግል ሆነው በሚኖሩበት ገዳም ቅድስት አርሴማን አገኟትና ስዕሏን ስለወሰዱለት። አዎ መልከ መልካም ሴት ያገኙ እሷን ነው። የዚች ሴት የክርስቶስ እጮኛ ናት። ይህች ሴት የክርስቶስ ሙሽራ ናት። ክርስቶስ ለመንግስቱ ያጫት እያልኋችሁ ነው።
ክርስቶስ ለመንግሥተ ሰማያት ሰርግ ያቀዳት የመንግሥተ ሰማያት ሙሽራ ነበረች። ይችን ሴት ወስደው ሲያሳዩት ዲዮቅልጥያኖስ ተደሰተ። ይችን አምጡልኝ ብሎ መልእክተኛ ላከ። ያን ጊዜ ነበረ በመንፈስ ቅዱስ አውቃ ከእህቶቿ ጋር ሁና ወደ አርማንያ ተሰደደች። ንጉሡ ላግባሽ እያላት ነው። እሾምሽ አለው እያላት ነው። ንግሥት ትሆኛለሽ እያላት ነው። እርሷ ለሰማያዊው መንግሥት ስለታጨች ይህን ዓለም ስለናቀች ብፁዓን ለይሰደዱ በእንተ ጽድቅ፣ ስለ ጽድቅ ብለው የሚሰደዱ ንዑዳን ክቡራን ናቸው፣ የእግዚአብሔርን መንግሥት ያገኛሉ፣ የእግዚአብሔርን መንግሥት ይወርሳሉና የሚለውን አምላካዊ ቃል በመያዝ ወደ አርማንያ ተሰደደች። ናቀችው ምድራዊ ስልጣንን፣ ናቀችው የንጉሥ ሚስት መሆንን፣ ናቀችው የዚህን ዓለም ሀብት፣ በዚህ ዓለም ተንደላቆ መኖር ናቀችው። እስኪ ኃጢአትን እንናቀው፣ እስኪ ውሸትን እንናቀው፣ እስኪ ቂም በቀልን እንናቀው፣ ከሰው ጋር መባላትን መጣላትን እንናቀው፣ እስኪ ዘረኝነትን እንናቀው። ምእመና ናቁት፣ ግድ የላችሁ። አርሴማ ኃጢአቱን ናቀች። አርሴማ የሚገርም ነው፣ የንጉሥ ሚስት መሆንን ናቀች። በዚህ ዓለም ንግሥት ሁና መሆንን ናቀች። አልፈልገውም ማለች፣ ተሰደደች። ያን ጊዜ ነው ዲዮቅልጥያኖስ ወደ አርማንያ መሰደዷን ሲሰማ በአርማንያ ላለው ንጉሥ ድርጣድስ ለሚባለው ሰው መልእክት ላከ። አንዲት መልከ መልካም ሴት መጥታለች፣ ወደ ሀገርህ ገብታለች፣ ጠፍታለች፣ እርሷን አስፈልግህ ላክልኝ አለው። ተመልከቱ፣ እሷ ክርስቶስን ነው የምትፈልገው። ዲዮቅልጥያኖስ ደግሞ የሚፈልገው እሷን ነው። እግዚአብሔር እኛን ይፈልገናል፣ እኛ የምንፈልገው ደግሞ ሌላ ነው። እግዚአብሔር የእኛን ሕይወት ይፈልገዋል፣ ሊከብርበት፣ ሊነግስበት። እግዚአብሔር የእኛን ሕይወት ይፈልገዋል፣ አዳራሹ ሊያደርገው፣ ቤተ መቅደሱ ሊያደርገው፣ ዙፋኑ ሊያደርገው የእኛን ሕይወት ይፈልገዋል። እኛ ደግሞ የምንፈልገው ሌላ ነው። የሚፈልገንን እንፈልገው። ምእመናን፣ ማን ነው የሚፈልገን? ተናገሩ። ማን ነው የሚፈልገን? እግዚአብሔር እኮ ይፈልገናል። እሱን እንፈልግ። አርሴማ ክርስቶስን ፈለገች። ዲዮቅልጥያኖስ ደግሞ እርሷን ለኃጢአት ፈለገ። ያን ጊዜ ነው ድርጣድስ አስፈለጋት። አስፈልጎ አገኛት። ሲያያት ይችማ ውብ ናት፣ ይችማ መልከ መልካም ናት፣ በቤተ መንግሥቴ ካሉት ከንግሥቲቱ ጀምሮ እስከ ቁባቶቹ ድረስ ይቺ ሴት የተሻለች ናት። ይችን ቆንጆ ለንጉሠ ነገሥቱ ለምን እልካለሁ? ለእኔ ሚስት አደርጋታለሁ አለ። እንዴት አሳልፌ እሰጣለሁ አለ። ያን ጊዜ ነው ድርጣድስ ለእመምኔቷ ለአጋታ መልእክት ላከ። ይችን ሴት እባክሽን አባብይልኝ አላት። ላንግሳት። ምን ልበላት? ምን ልበላት ነው ያለው? ላንግሳት። አችን ሴት ዝም ማሰኛት። አዎ ላንግሳት። ስለዚህ እኔ ቤት እሰራላታለሁ፣ ሀብት እሰጣታለሁ፣ ንግሥት አደርጋታለሁ፣ እባክሽን አባብያት ተባለች። አጋታ ሄደችና ለአርሴማ ይሄ አረማዊ ንጉሥ ሊያረክስሽ ይፈልጋል። አንቺ ደግሞ የክርስቶስ ሙሽራ ነሽ። ሙሽራሽን እንዳያስልሽ፣ ሙሽራሽን እንዳያስተውሽ ለምድራዊ ስልጣን፣ ለምድራዊ ድሎት፣ ለምድራዊ ሀብት ብለሽ ክርስቶስ እንዳትይ አለቻት። ማናት የመከረቻት? እመምኔቷ ቅድስት አጋታ። እንዲህ አይነት ጓደኛ ነው የሚያስፈልገው። ሴቶች እንዳያመልጥሽ፣ ሞኝ ነሽ እንዲህ የምትል ለኃጢአት የምትገፋፋ ጓደኛ አይደለችም የምታስፈልገው። ወንድሞች እንዳታመልጥህ ተገኝታ ነው ወይ የሚሉ ለርኩሰት ለኃጢአት የሚገፋፉ ጓደኞች አይደሉም የሚያስፈልጉት። እንደ አጋታ ክርስቶስን የሚያሳስቡ፣ ክርስቶስን የሚሰብኩ፣ ከክርስቶስ እንዳንለይ፣ ከክርስቶስ እንዳንርቅ የሚነግሩን ጓደኞች ያስፈልጉናል። በዚህ አጽናንታ መክራት ሰደደቻት ወደ ንጉሱ። ወደ ንጉሱ ገባች። ንጉሱ በደም ግባቷ በውበቷ ተሸንፎ
ስጋዊ ስሜቱ አሸንፎት አርሴማን ሲጎትታት፣ እርሷ ግን ስትመነጭቀው ሰማያዊ ኃይል ስለተሰጣት ንጉሱ ከዙፋኑ ወርዶ መሬት ላይ ተፈጠፈጠ። ያን ጊዜ ነበረ ንጉሱ የተዋረደ መሰለው። ያን ጊዜ ነበረ ንጉሱ አፈረ፣ ተሸማቀቀና በሰይፍ ቆረጣት። ያቺን ቅድስት ሴት፣ ያቺን ክርስቶስ የመረጣትን ሴት፣ ለሃይማኖቷ ታማኝ የሆነችዋ ሴት በሰይፍ ገደላት። ከእርሷ ቀጥሎ ደናግሉን ሁሉ በሰይፍ አጨራቸው፣ ደናግሉን ሁሉ አረዳቸው። ቅድስት አርሴማ የክብርን አክሊል ተቀዳጀች። ክብርና ምስጋና ለአምላካችን ይሁንለት። ወእመሰ በገቢረ ጽድቅ ተሐምሙ ብፁዓን አንትሙ፣ ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ አለ ቅዱስ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 14 ላይ ወእመሰ በገቢረ ጽድቅ ተሐምሙ ብፁዓን አንትሙ፣ ነገር ግን ስለ ጽድቅ ኃጢአት ላለመስራት፣ በደልን ላለመፈጸም፣ ክርስቶስን ላለመካድ መከራ ስትቀበሉ ምንድናችሁ አለ? ብፁዓን ናችሁ። አርሴማን ብፅዕት የምንላት ወደን አይደለም፣ ስለ ጽድቅ መከራ ስለተቀበለች ነው። መስቀሉን ተሸክማ ክርስቶስን ስለተከተለች ነው። ክርስቶስን ስለመሰለች ነው። ቅድስት አርሴማ ክርስቶስን መሰለች። ድርጣድስ ደግሞ የሚገርመው ነገር መቼም ሰይጣን መጀመሪያ ኃጢአት እንድንሰራ ያነሳሳናል። ከሰራን በኋላ ደግሞ እንድንቆጭ ያደርገናል። እረፍት ይነሳናል። አሁን እርሷን እያሰበ ለምን ገደልኋት ግን እያለ እያዘነ እየተቆጨ ምግብ የማይበላ ሆነ፣ ውሃ የማይጠጣ ሆነ። ያን ጊዜ ነው ሰዎች በዘመኑ ሁኔታ አደን ማደን ያዝናናል፣ ነገርን ያስረሳል። አሁን ሀዘናቸውን ትካዜ ለመርሳት እንግዲህ ሰዎች አቅም ያላቸው ያው አሁን አይክድም መሰል እንጂ ወደዚህ ወደ ላንጋሩ ምናምን ነው አይደለም ይከድ የነበረው። እንግዲህ አሁን መንገዱ ጥሩ ላይሆን ይችላል። ብቻ ወደ መዝናኛ ስፍራ ይከዳል። ያን ጊዜ ግን አይደለም አደን ይዘውት ሄዱ። ሀዘኑን ቢረሳ እህል ቢበላ ብለው በዚያው በምድረ በዳ ላይ አውሬ ሆነ። እንደ ናቡከደነጾር። የሚገርማችሁ ነገር እግዚአብሔር አውሬ ከመሆኑ ይጠብቀን ምእመናን። ናቡከደነጾር ለእግዚአብሔር ክብር ስላልሰጠ ትንቢተ ዳንኤል እንደሚነግረን እግዚአብሔር እንደ እንስሳ ሳር አስግጦታል፣ ወደ አውሬነት እንዲለወጥ አድርጎታል። እግዚአብሔር ሁሉን ማድረግ ይችላል ምእመናን። ክርስቶስን የተከተለችው አርሴማ ክርስቶስን ስትመስል ኃጢአትን የሚሰራው ዓለምን የመሰለው ድርጣድስ ግን አውሬ ሆነ፣ አውሬ መሰለ። በዚህ በኋላ ነው አንዲት እህት ነበረችው፣ እያዘነች ትኖር ነበረ። የእግዚአብሔርን ቤተክርስቲያን በመግፋቱ የእግዚአብሔርን ሰዎች በመግደሉ ወንድም አውሬ ሆነ እያለች ስታዝን የእግዚአብሔር መልአክ የአርሴማ ወንድም ጎርጎሪዎስ የሚባል እርሱ ያድነዋል አላት። ማን ያድነዋል? ጎርጎሪዎስ ያድነዋል። በአርሴማ ምክንያት ያጣውን ሰብናውን በጎርጎሪዎስ ምክንያት ያገኘዋል። የት ነው ብላ ስታስፈልግ የሚገርመው ጎርጎሪዎስን አዘቅተው ሽንት ቤት ተጥሎ የእግዚአብሔር መልአክ ለአንዲት መበለት ነግሮለት ምግቡን እየወረወረችለት እግዚአብሔር ከዚያ ውስጥ ይጠብቀው ነበረ። አያችሁ እግዚአብሔር እንዴት እንደሚጠብቀን። ሶስቱን ብላቴኖች የገብርኤል ዕለት ትማሩት አላችሁ። በእሳቱ መካከል የጠበቃቸው ጌታ ዳንኤልን ከአንበሶች ጋር በሰላም እንዲያድር የአንበሶቹን አፍ የዘጋለት ጌታ እዚያ ዘግተው ሽንት ቤት ውስጥ ማን ይጠብቀው ነበር? እግዚአብሔር ይጠብቀው ነበር። 15 ዓመት ሞታ በእግዚአብሔር መልአክ ነጋሪነት ይቺ እህቱ ሂዳ ገመድ ሰንሰለት ወደ ታች ስትጥል ያን ይዞ ጎርጎሪዎስ ወጣ ከሰል መስሎ። ወንድሜን አድንልኝ አለችው። መጀመሪያ አጽመ ሰማዕታትን አሳየኝ አላት። ከአርሴማ ጋር የታረዱ አሉ። በዚሁ በድርጣድስ አንገታቸውን የተቆረጡ መከራ የተቀበሉ አሉ። ክርስቶስን አልክድም ለጣዖት አልሰግድም ያሉ ብዙ ክርስቲያኖች ታርደዋል። አጽማቸውን አሳየችው።
የቅድስት አርሴማና የሌሎቹም ሰማዕታት እንደ ዕንቁ እያበራ ቅዱስ ጎርጎርዮስ አገኘው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁንለት። አጽመ ሰማዕታቱን በክብር ካስቀመጠ በኋላ እህቱ ወሰደችው ወደ ጫካ። ድርጣድስ አውሬ ሆኖ ወደሚኖርበት ቦታ ድርጣድስን አገኘው። ጎርጎርዮስ አነጋገረው። ባድንህ በእግዚአብሔር ታምናለህ አለው። ታምናለህ? አዎ አምናለሁ ማለት ልክ ልቡ ፈጽሞ አልተነሳውም ነበርና አዎን እውነት ነው በሚል መልኩ በጥቅሻ እምነቱን ገለጠ። ጎርጎርዮስ ወደ አውሬነት የተለወጠውን ድርጣድስን ወደ ቀደመ ሰብናው መለሰው፣ በጸሎቱ ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የተከበራችሁ ምዕመናን አርሴማ እንዲህ ናት። አርሴማ ምንላት በቃል ኪዳኗ ጽኑ የሆነ አማላጅነቷ ፈጣን የሆነችው እናታችን ዓለምን ንቃ ነው ከዚህ ደረጃ የደረሰችው። ክርስቶስን አስቀድማ ነው የክብር አክሊል የተቀዳጀችው። አርሴማ የተቀዳጀችውን የክብር አክሊል ለመቀዳጀት እኛም ለጠራን አምላክ ለክርስቶስ ታማኞች ልንሆን ያስፈልጋል። እኛን የጠራን አርሴማን የጠራው ጌታ ነው። ማን የጠራን? እግዚአብሔር ነው። አርሴማን የጠራው አምላክ ወእግዚአብሔር ዘበኩሉ ክብር ጸዋዕክሙ ውስተ ዘላለም ሰባቲሁ ወህዳጠ ሐሊመክሙ ውእቱ ያጸናዕክሙ ወያልየብወክሙ። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ። ወደ የት የጠራችሁ? ወደ ዘላለም ክብሩ የጠራችሁ እርሱ ለጥቂት ጊዜ መከራን ከተቀበላችሁ በኋላ እርሱ ያጸናችኋል። ማን ያጸናችኋል? እግዚአብሔር ያጸናችኋል፣ ያበረታችኋል። የጽድቅን አክሊል የሕይወትን አክሊል ያቀዳችኋል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ ተመልከቱት። አርሴማን የጠራው ጌታ እኛንም ጠርቶናል። አርሴማ በጥሪዋ ጸናች። እግዚአብሔርን መስቀሉን ተሸክማ በክርስትናዋ ምክንያት የደረሰባትን መከራ የደረሰባትን ፈተና ታግሳ ክርስቶስን መሰለችው። ክርስቶስን የጠራት ጌታ ጸናት፣ አበረታት። ወገኖች እኛም እንደነ ቅድስት አርሴማ በክርስትናችን እንጽና። ወህዳጠ ሐሊመክሙ ያለን ቅዱስ ጴጥሮስ ለጥቂት ጊዜ መከራን ከተቀበላችሁ እርሱ ያጸናችኋል። ማን ያጸናችኋል? እርሱ ያጸናችኋል፣ ያበረታችኋል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት እኮ ይሄ ነው ምእመናን። ኃይልን የሚሰጠን ጽናቱን የሚሰጠን ብርታቱን የሚሰጠን አምላካችን እግዚአብሔር ነው። እኛ ብቻ በክርስትናችን ለመጽናት በክርስትናችን ምክንያት የሚመጣብንን መከራ ለመታገስ ወሰን። አርሴማ ያሰበችውን ወሰነች፣ የወሰነችውን አደረገች፣ ፈጸመች። እግዚአብሔርን አከበረችው፣ አመለከችው። እግዚአብሔርን በመከራዋ ጸናት፣ በኋላ ማከበራት፣ የጽድቅ አክሊልን አቀዳጃት። የቅድስት አርሴማን በረከቷን ያሳድርብን አምላካችን እግዚአብሔር። አዎ ወኩን መሃይምነ እስከ ለሞት ወእህወከ አክሊለ ሕይወት። እስከ ሞት ድረስ የታመንህ ሁን፣ የሕይወትን አክሊል ምን እልሃለሁ ነው ያለው? እሰጥሃለሁ። የሕይወትን አክሊል፣ የሕይወት አክሊል የእግዚአብሔር መንግስት እኮ ነው። የሕይወት አክሊል የዘላለም ድህነት እኮ ነው። ይህ ቁሳዊ ራሳችን ላይ ምንደፋው ነገር እኮ አይደለም። የሕይወት አክሊል የዘላለም ድህነት፣ ሰማያዊ ክብር፣ ሰማያዊ ጸጋ ነው። አርሴማ እስከ ሞት ድረስ ታመነች። ራሷን ክዳ መስቀሉን ተሸክማ ክርስቶስን ተከተለች፣ ክርስቶስን መሰለች፣ ክርስቶስም አከበራት፣ የሕይወትን አክሊል አቀዳጃት። ምእመናን እኛም አርሴማን እንምሰል። ማንን እንምሰል? ትወዷታላችሁ አርሴማን? ቅድስት አርሴማን የማይወድ ማን አለ? አዎ ቅድስት አርሴማን የምናከብራት ለዚህ እኮ ነው። እንወዳታለን። አማላጅነቷ ፈጣን ነው። ግን መውደድ ብቻውን በቂ አይደለም። ልንመስላት ያስፈልጋል። ምን ያስፈልጋል? እርሷን መምሰል። እርሷን መምሰል። ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣
እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ነው ያለው። ማንን ምሰሉ አለ? እኔን ምሰሉ። ስለዚህ ክርስቶስን የመሰሉትን መምሰል። አርሴማ ክርስቶስን መሰለችው በሞት። አርሴማ ክርስቶስን አከበረችው በሞቷ፣ አከበረችው መስቀሏን ተሸክማ። ክርስቶስን አከበራት፣ በመንግስቱ አነገሳት፣ ቃል ኪዳን ሰጣት። ስሟን የጠራውን በቃል ኪዳኗ የተማጸነውን እርሷ ወደ ገባችበት ሰማያዊ መንግስት ሊያገባላት ቃል ገባላት። የቅድስት አርሴማ አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። የተከበራችሁ ምእመናን፣ ይሄ ዘመን ክፉ ነው። በእውነት ራሳችንን መካድ አቅቶን እርስ በርሳችን በቋንቋ በወንዝ እየተከፋፈልን ዋናችንን እየጣልን ነው። የክርስቲያን ዋናው እግዚአብሔር ነው። ሌላው ነገር ትርፍ ነው። ሌላው ምንድን ነው? ትርፍ ነው። ዋናችን እግዚአብሔር ነው። አንድ ቁጥራችን እግዚአብሔር ነው። ምድራዊው ስልጣን፣ ምድራዊው ህንፃ፣ ምድራዊው ያለን ነገር ሁሉ እርሱ ትርፍ ነው። ዋናችን ማን ነው? ዋናችን ማን ነው? ዋናችን እግዚአብሔር ነው። ሌላው ነገር ዜሮ ነው። አንድ ቁጥራችን ማን ነው? አንድ ቁጥራችን እግዚአብሔር ነው። ምእመናን፣ ብዙ ዜሮ ዝም ብላችሁ ብትደረድሩ ዋጋ አለው እንዴ? አለው ወይ? እሺ። ወይም ብዙ ዜሮ አስቀምጣችሁ ከኋላ ከፊት ሂዳችሁ አንድ ቁጥርን ብታስቀምጡ ዋጋ አለው? የለው። አንድ ቁጥር የት ላይ መሆን አለበት? መጀመሪያ መሆን አለበት አይደለም? ከዚያ በኋላ ዜሮዎቹ ምን ይኖራቸዋል? ዋጋ ይኖራቸዋል። አዎ 10,000 100,000 1 ሚሊዮን እያሉ ይሄዳሉ። ዜሮዎቹ ዋጋ የሚኖራቸው አንድ ቁጥር ምን ሲሆን ነው? ሲቀድም ነው። ስለዚህ አንድ ቁጥራችን ስለኛ የሞተ፣ ስለኛ የተሰቀለ፣ ስለኛ መከራ የተቀበለ፣ በሞቱ ያከበረን፣ በውርደቱ ያከበረን፣ በደሙ ከኃጢአታችን ያጠበን፣ የተዘጋውን የገነትን በር የከፈተልን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ያ ዜሮው የዚህ ዓለም ሀብት ነው፣ የዚህ ዓለም ትዳር ነው። ያ ዜሮው ሌላው ድርጅታችን፣ መኪናችን ነው። እርሱ ዋጋ የሚኖረው ለኛ ጠቃሚ የሚሆነው ማን ሲቀድም ነው? እግዚአብሔር ሲቀድም። እግዚአብሔርን አንድ ቁጥር አድርጉት ምእመናን። እርሱ ይቅደም። ያን ጊዜ ትዳራችን መልካም ይሆናል። ሀብታችን፣ ጤንነታችን፣ በረከታችን ይበዛል። አርሴማ አንድ ቁጥሯን ክርስቶስን አስቀደመች። ይኸው በረከቷ ለኛ ደረሰ። ቅድስት አርሴማን በመከራ ያጸናት ጌታ ይህም ዓለም ክርስቲያኖች እንደ አርሴማ የሚፈተኑበት፣ እንደ አርሴማ የሚቆረጡበት፣ የሚገፉበት ክፉ ዘመን ስለሆነ ክርስቲያኖቹን በመከራ እንዲያጸናልን ቅዱስ ፈቃዱ ይሆንልን። የአምላካችን የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት፣ ረድኤትና በረከት ከሁላችን ጋር ይሁን። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። የተከበራችሁ ምእመናን፣ በእውነት ይሄ ቦታ እጅግ የሚገርም ቦታ ነው። አዎ በወጣቶች ደም የተመሰረተ፣ ብዙ አባቶች ዋጋ የከፈሉበት፣ ብዙ እናቶች ዋጋ የከፈላችሁበት፣ የደከማችሁበት፣ ለካ እግዚአብሔር ለዚህ ክብር አቅዶት ነበረ። ለካ እግዚአብሔር ለዚህ ክብር አጭቶት ነበረ። በእውነት ከነባሮቹ አብያተ ክርስቲያናት የተሻለ ወንጌል የሚሰበክበት ማለት የተሻለ ስራ ሌላ ወንጌል ማለት አይደለም። ያው ወንጌል በምላት በስፋት የሚሰጥበት፣ በአገልግሎት የበረቱ አገልጋዮች ያሉበት ታላቅ ደብር ነው። ይልቁንም ደግሞ ምንወዳቸው ወንድማችንም አባታችንም ክቡር መልአከ ብስራት ቢቀድሱ፣ ቢዘምሩ፣ ቢሰብኩ ሁሉ ነገር ጸጋቸው የሆነላቸው፣ ሁሉን እኩል የሚወዱ፣ ዘር የሌላቸው ዘራቸው ክርስቶስ የሆነላቸው ታላቁ ሐዋርያ ታላቁ አባታችን በእውነት እሳቸው ከመጡ ጊዜ ጀምሮ ይኸው እንግዲህ የምታዩት ነው። ወንዙ ሁሉ ተፈነቃቅሎ፣ ድንጋዩ ሁሉ ተፈነቃቅሎ፣ ድንጋዩ ተፈነቃቅሏል የሚል መዝሙር አለ። በኋላ ዳግማዊ ዘምረው ይሆናል። ተፈነቃቅሎ ይኸው የሚገርም ነው። ሙታን የተነሱ ይመስላል። በእውነት ከሞት ተነስቷል። ቦታው ራሱ ትንሣኤ አግኝቷል። ድንጋዮቹ ተፈነቃቅለዋል። ስለዚህ ለዚህ ደግሞ የእናንተ እገዛ ያስፈልጋል። የማን እገዛ? የማን እገዛ? የእናንተ እገዛ ያስፈልጋል። በታማኝነት እናንተን ተናግሮ
እናንተን አሳምኖ እናንተን ጠይቆ እናንተ የሰጣችሁትን ገንዘብ ቦታ የሚሰጥ እንዲህ አይነት አገልጋይ ሲገኝ የእናንተ ትኩረት፣ የእናንተ አገልጋይነት፣ የእናንተ አይዟችሁ ባይነት ያስፈልጋል። እግዚአብሔር ከሁላችን ጋር ይሁን። በክቡር አባታችን ላይ አድሮ ያስተማረን የመከረን አምላካችን እግዚአብሔር ምስጋና ይገባዋል። ከፍ አድርጋችሁ እግዚአብሔርን አመስግኑት። የተከማችሁ ትመስላላችሁ፣ ኃይልን በሚሰጥ በክርስቶስ ምስጋና ቀላል ነው፣ ሁሉን እንችላለን። ከፍ አድርገን እግዚአብሔርን እናመስግነው። የራቀውን አቅርበው የረቀቀውን አጉልተው ዕለቱን አስመልክተው በሚገባን ቋንቋ በሚጣፍጥ አንደበታቸው ላስተማሩን ለክቡር አባታችን መላከ ሰላም አምደ ወርቅ ደሴ የደብረ ሰላም ቀጨኔ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን አምላካችን እግዚአብሔር ይባርክልን። እስኪ ከፍ ባለ ምስጋና እግዚአብሔርን አመስግኑልን። ታላቁን ደብር ቀጨኔ መድኃኔዓለምን ጥንታዊውን ደብር በልማት በአስተዳደር በወንጌል ህዝበ ክርስቲያኑን የሚያጸኑ የሚመሩ ታላቅ አባት ናቸው። የክቡር አባታችን መላከ ብስራት መምህር አብርሃም ዲበኩሉን ጥሪ አክብረው በመካከላችን ተገኝተው ከማርና ከስኳር ይልቅ የሚጣፍጠውን የእግዚአብሔርን ቃል አስተምረውናልና በድጋሜ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከሙሉ ጤና ጋር ያደልልን። ከፍ አድርጋችሁ እግዚአብሔርን አመስግኑልን። እንግዲህ እናታችን ቅድስት አርሴማ በንጽህና በቅድስና የኖረች በድንግልና የጸናች ለክርስቶስ ሙሽራ የሆነች አንገቷን ለሰይፍ እስከ መስጠት ደርሳ ለፈጣሪዋ የታመነች የክብር አክሊልን የተቀዳጀች ቃል ኪዳን ስሟን ለሚጠራ መታሰቢያዋን ለሚያደርግ በስሟ የተለያየ ነገር ለሚያደርግ ቃል ኪዳንን የተቀበለች መሆኗን በሚገባ አስተምረውናልና በድጋሜ ለአባታችን ቃለ ሕይወት ያሰማልን። የእናታችን የቅድስት አርሴማ ጸሎቷና ልመናዋ ረድኤቷና ምልጃዋ ፍቅሯን በሁላችን ላይ ይደርብን። ከፍ አድርጋችሁ እናታችን ቅድስት አርሴማን አመስግኑልን። ምስጋናችሁ እልልታችሁ ያነሰ ነው፣ እንደዚህ አይደለም። ለቅድስት አርሴማ ከፍ አድርጋችሁ አመስግኑ። እሺ፣ ስዕለት የሰመረላቸው ምስክርነት መስጠት የፈለጉ አሉና የነሱን ነግራችሁና ወደሚቀጥለው መርሃ ግብራችን እንሄዳለን። በመጀመሪያ